ሰላም ቤተሰቦቻችን እንዲናችሁ። በዛሬ ቪዲዮ ደግሞ የምናስጎበኛችሁ አስገራሚዋና አስደናቂዋ ሁለት አህጉር ላይ ስላለችው ቱርክን እናስጎበኛችኋለን። ከቪዲዮ መጨረሻ አብራችሁ እንድትሆኑ እንጋብዛችኋለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። ወደ ቪዲዮ በዛሬ ጉብኝታችን የምንመለከተው ስለ አስገራሚዋና በጣም በብዙ ሀገራት ዘንድ ተወዳጅ ስለሆነችው ቱርክ ይሆናል። ቱርክ እንግዲህ በሁለት አህጉር ላይ የምትገኝ በአውሮፓና በኤዥያ መካከል ያለች አስገራሚ አገር ነች። ይሄ ብቻ አይደለም። እንግዲህ ቱርክ እንደሚታወቀው በዓለም ላይ እጅግ በጣም የቆዩ ስልጣኔ ካላቸው ሀገሮች መካከል አንዷ ነች። ኦቶማን ኢምፓየር እና ቤዛንታይን ኢምፓየር በሚባል በሁለት ስልጣኔዎች እጅግ በጣም ይታወቃል። ኦቶማን ኢምፓየር እንግዲህ እንደሚታወቀው በ1299 ዓመተ ምህረት ለ600 ዓመታት ዓለምን ሲያስተዳድር የነበረ ትልቅ ኢስላሚክ ኢምፓየር ነው። የሚገርመው ሶስት አህጉር ላይ ነበረ ሲያስተዳድር የነበረው፣ አውሮፓን፣ ኤዥያን እና እንዲሁም አፍሪካን ጨምሮ ማለት ነው። በዛን ዘመንም እንግዲህ ዋና ከተማ የነበረው ኢስታንቡል ነበረ። ሌላኛው ቤዛንታይን ኢምፓየር ይባላል። ይህ እንግዲህ በዓለም እጅግ ታላቅና ረዥም ጊዜ የነበረ ንጉሳዊ ኢምፓየር ነው። ቤዛንታይን ኢምፓየር የሮማን ኢምፓየር ምስራቃዊ ክፍል ሆኖ ነበረ። ኢምፓየሩ የተጀመረው በ330 ዓመተ ምህረት ነበረ። ዋና ከተማዋ ደግሞ ኮንስታንቲን ዘ ግሬት የሚባል ወይም ደግሞ በአሁኑ ኢስታንቡል ተብሎ የሚጠራው ከተማ ማለት ነው ዋና ከተማው። እቺ ከተማ እንግዲህ የተመሰረተችው በ306 ዓመተ ምህረት እስከ 337 ዓመተ ምህረት ባለው ጊዜ ነው ማለት ነው። የተመሰረተችው በሮማን ኢምፓየሮች ነው። ይሄ ኢምፓየር የሮማን ካቶሊክንና እንዲሁም ክርስቲያኒቲ እንዲስፋፋ ያደረገ ኢምፓየር ነው። በተጨማሪ ደግሞ የኢሮፕን ሲቪላይዜሽን ወይም ስልጣኔ የሚባለውን ወደዛች ሀገር ያስገባ ነው ማለት ነው። በዛን ዘመን ከተማዋ በዓለም የሚታወቅ የንግድ ማዕከልና የባህል ማዕከል ሆና ነበር የምታገለግል የነበረው። በዛን ዘመን የተገነባ በ537 ዓመተ ምህረት ሃጂያ ሶፊያ የሚባል ትልቅ ካቴድራል ተገንብቶ ነበረ። በዩኔስኮም የተመዘገበላቸው ማለት ነው። አሁን ላይ በመስጊድነት ወይም ደግሞ በሙዚየምነት ቱሪስቶች የሚጎበኙት ትልቅ መስጊድ ነው ማለት ነው። አሁን እስካሁን ድረስ ቱርኮች የሚኮሩበት ታላቅ ስልጣኔ ነው ብሎ የሚያስቡት ወይም ደግሞ ሲምቦል ኦፍ ቤዛንታይን ኤንድ ኦቶማን ሲቪላይዜሽን ብለው የሚያስቡበት የስልጣኔ ማሳያ ነው ብለው የሚያስቡት ይሄ ዘመን ነው ማለት ነው። ቤዛንታይን ኢምፓየር እንግዲህ ከ1000 ዓመት በላይ የቆየ ኢምፓየር ነው ማለት ነው። በአውሮፓ ውስጥ ትልቅ ተጽዕኖ ሲፈጥር የነበረ ኢምፓየር ነው ማለት ነው። ቱርክ እንግዲህ እንደሚታወቀው አስደናቂ ልዩ የተፈጥሮ ቦታዎች ያሏት ሀገር ነች። የመጀመሪያው ኢስታንቡል ነው። ቱርክ እንደሚታወቀው በሁለት አህጉር መካከል ያለች ሀገር ነች። ስለዚህ ኢስታንቡልን ለሁለት የሚከፍለው ይሄ ቦስፈረስ ስትሬት የሚባለው ቦስፈረስ ወሽመጥ የሚባለው ነው ማለት ነው። በዚሁ የውሃ ክፍል ላይ ነው ትልቅ የቱርክ ትልቅ ብሪጅ የተገነባው ወይም ደግሞ ትልቁ ድልድይ የተገነባው። በቀን እስከ 200,000 የሚጠጉ መኪኖችን ማስተናገድ የሚችል ድልድይ ነው ይሄ አውሮፓንና ኤዥያን የሚያገናኝ ማለት ነው። ሌላኛው ደግሞ ሃጂያ ሶፊያ የሚባለው መስጊድ አለ። እሱ በመቀጠል ደግሞ ብሉ ሞስክ የሚባል መስጊድ አለ። ሙሉ ቀለሙ ሰማያዊ የሆነ በኦቶማን ኢምፓየር ጊዜ የነበረ ቶፕ ካፒ የሚባል ቤተ መንግስት አለ። ሌላኛው ደግሞ ግራንድ ባዛርና ገላታ ታወር የሚባሉ ትላልቅ የቱሪስት ዴስቲኔሽኖች አሉ። በሴንትራል ቱርክ የሚገኘው ካፓዶሺያ የሚባል አካባቢ አለ። እሱም እንግዲህ ጥንታዊ የቱርክ አካባቢ ነው ወይም ከተማ ነው። በዩኔስኮ የተመዘገበላቸው በጣም አስገራሚ ተፈጥሮ ያለበት አካባቢ ነው። ለምሳሌ አስገራሚ እሳተ ገሞራ ያለበት አካባቢ ነው። ኤር ባሉን ደግሞ የሚታወቅበት አካባቢ ነው። ጥንታዊ ክርስቲያን ኬቭ ቸርች ያሉበት አካባቢ ነው። ቱሪስቶች በብዛት የሚበዙበት አካባቢ ነው ማለት ነው። ሌላኛው ደግሞ ባህላዊ ምግቦቻቸውን ስንመለከት ከባብ የሚባል አለ። በስጋ የሚሰራ ተጠብሶ የሚሰራ አለ። እንዲሁም ባቅላቫ፣ ተርክሽ ዲላይት የሚባሉ ምግቦች አሉ። እነዚህ በጣም የሚታወቁ ባህላዊ ምግቦቻቸው ናቸው።
በተጨማሪ ቱርኮች የሚታወቁት ባህላዊ ልምዳቸው እንግዳ በጣም ያከብራሉ፣ እንግዳን በጣም ይቀበላሉ። ሻይ በመጠጣት ሻይን በማቅረብ ቡናን በመጠጣት ይታወቃሉ። ይሄ እንግዲህ ከኢትዮጵያውያን ባህል ጋር ቁርኝነት ያለው ባህል ነው ማለት ይቻላል። ሌላኛው ደግሞ ባህላዊ አለባበሳቸውና ጭፈራቸው ነው። እንደሚታወቀው ወንዶቹ የሚለብሱት ሰፋ ያለ ሱሪ፣ ባህላዊ ቀሚስ ላይ የሚለበስ ጃኬት በማድረግ በመዞር ይደነሳል ማለት ወይም ይጨፈራል ማለት ነው።